ሰላም ሰላም ውድ የማይንድ ሴንተር ቻናል ተከታታዮች ዛሬ ዩኒት 1 ፓርት 3 ሂስትሪ ይዤላችሁ መጥቻለሁ። እንግዲህ መጀመሪያ ፕሊስ ሳብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳይረሳ ፕሊስ። እንጣላለን። 1.5 ሂስቶግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል። እንግዲህ የኢትዮጵያና የቀንዱ አፍሪካ የታሪክ አጻጻፍ። ሂስትሪ ማለት ምንድነው? ታሪክ ነው። ግራፍ ማለት ራይቲንግ። እነዚህን እንግዲህ በደንብ እዚህ ጋር when we are combining both ሁለቱንም ስናቀነባበር ሂስትሮግራፊ። እቺ ሂስትሮ የሚባለው ምንድነው? ሂስትሪ ታሪክ ነች። እንግዲህ ግራፊ ማለት ራይቲንግ ነች ማለት። ስለዚህ how the Ethiopia in the Horn history is written የኢትዮጵያና የቀንዱ አፍሪካ ታሪክ እንዴት ተጻፈ የሚለውን የምናይ ይሆናል በ1.5 ላይ። ሂስቶግራፊ ምንድን ነው? what does it mean? Historiography can be defined as the history of historical writing stating how knowledge of the past either research or distance is obtained and transmitted. በደንብ እዩ። ሂስቶግራፊ ማለት ምንድን ነው? ሂስቶግራፊ ማለት ምንድን ነው? ሂስቶሪካል ራይቲንግ ማለት ትርጉሙ ያ ማለት ታሪክ እንዴት ተጻፈ የሚል ትርጉም ይኖራል። ሂስቶግራፊ ታሪክ እንዴት ተጻፈ፣ ታሪክ እንዴት ይጻፋል የሚል ትርጉም ይኖራል። እና ያ የተጻፈው ታሪክ ደግሞ studying how the knowledge of past and either recent or distance ድሮ ይሁን በቅርብ የተከሰቱ የድሮ ክስተቶች እንዴት ይጠናሉ? መጀመሪያ ታሪክ እንዴት ይጻፋል? የተጻፈው ታሪክስ እንዴት ይጠናል? ድሮ ላይ የተከሰቱ ክስተቶች እንዴት ተጻፉ? ያ የተጻፉ ደግሞ ክስተቶች እንዴት ስቴዲ ይጠናሉ? ከዛ በኋላ ስቴዲ ከተደረገ በኋላ እንግዲህ እንዴት ትራንስሚት ይደረጋሉ? ያ ማለት ከአንድ ጀነሬሽን ወደ ሌላው ጀነሬሽን እንዴት ይተላለፋል? ለምሳሌ አያቴ ለእናቴ የሆነ ወሬ አውርታ እናቴ ያንን ለኔ ስትናገር እንዴት ትናገራለች? ትራንስሚት ታደርጋለች። እንዴት ነው የምትናገረው? የሆነ ነገር ጨምራበት ነው ወይስ ቀንሳበት ነው የሚለውን የሚያጠና ወይም ስለዛ የሚያወራ ነው ሂስቶግራፊ የሚባለው። በደንብ መጀመሪያ ታሪክ ሂስትሪ እንዴት ራይት ይደረጋል፣ ይጻፋል። ያ የተጻፈው እንዴት ስቴዲ ይደረጋል። ደግሞ ያ ስቴዲ ከተደረገ በኋላ እንዴት ኦብቴይንድ እና ትራንስሚት ይደረጋል ለማህበረሰቡ የሚለውን ትርጉም የያዘ ነው ሂስቶግራፊ የሚባለው። the organized study and narration of the past was introduced by ancient Greek historian notably Herodotus and Thucydides from the year 455 up to 400 እንግዲህ ሁለት የታሪክ ምሁራኖች ማን ተብሎ የሚጠሩ ሄሮዶተስ ኤንድ ቱሲዲደስ ተብሎ የሚጠሩ ሁለት የታሪክ ምሁራን እንግዲህ ሁለት የታሪክ ምሁራኖች ማን ተብሎ የሚጠሩት ሄሮዶተስ፣ አንደኛው ሄሮዶተስ ነው። ሁለተኛው ቱሲዲደስ ተብሎ የሚጠሩ ዳር ኖቴብል የሆኑ ታዋቂ የታሪክ ምሁራን ናቸው። እንግዲህ እነሱ ምን ኢንትሮዲዩስ አደረጉ? ምን አስተዋወቁ አላችሁኝ? ዘ ኦርጋናይዝድ ስቴዲ ታሪክ እንዴት በተቀናጀ መልኩ እንደምጠና ያ የተጠናው ታሪክ የድሮ ክስተት ወይም የድሮ ላይ የተከሰቱ ነገሮች እንዴት ኦርጋናይዝድ በሆነ መንገድ እንደምጠኑ እና ያ የተጠናው እንዴት ናሬት እንደሚደረግ ያ ማለት ከትውልድ ወደ ትውልድ እንዴት እንደሚተላለፍ ለመጀመሪያ ጊዜ ያንን መንገድ ኢንትሮዲዩስ ያደረጉ የግሪክ የታሪክ ምሁራኖች ማን ተብሎ ይጠራሉ ማለት ነው? ሄሮዶተስ ኤንድ ቱሲዲደስ ተብሎ የሚጠሩ ናቸው ማለት ነው። So the other major tradition of thinking and writing about the past is the Chinese. እንግዲህ ሌሎኞቹ እንግዲህ የድሮ የተከሰቱ ፓስት ላይ የተከሰቱ ክስተቶች እንዴት እንደምትጻፉ እና ስለዛ ነገር ማሰብና ያንን መጻፍ የጀመሩ ሌሎኞቹ ከግሪክ ባሻገር ወይም ቀጣይ ላይ የመጡ ቻይናዎች ናቸው ማለት ነው። ቻይኒስ ነች ማለት ነው። በሁለተኛ የመጀመሪያው ግሪክ ነች፣ ከዛ ቻይኒስ ነች ማለት ነው። the most important early figure
ኢን ቻይኒስ ሂስቶሪካል ታውት ኤንድ ራይቲንግ ዋዝ ሃና ዳይናስቲ። እንግዲህ ለመጀመሪያ ጊዜ የታሪክ ምሁር ታሪክ የድሮ ክስተቶች መጻፍ አለባቸው፣ ድሮ ላይ የተከሰቱ ነገሮች መታሰብ መጻፍ አለባቸው ያለው ኬት ስርወ መንግስት ነው ወይም ኬት ዳይናስቲ ነው ማለት ነው። በቻይና ውስጥ ከሃና ዳይናስቲ ነው። ስለዚህ ሰውየው ማን ነው ይሄንን ሐሳብ ዴቨሎፕ ያደረገው የሚለው ጽንሰ ሐሳብ ጋር ስመጣ ፊገር ማለት እጅግ በጣም ታዋቂ ሰው። ስለዚህ ሰማኩያን ተብሎ የሚጠራው በ145 እስከ 86 ቢሲ እንግዲህ ይሄንን ሙሉ ሐሳብ ዴቨሎፕ አድርጎ እንደነበር እንግዲህ በቻይና ውስጥ ይሄንን ሐሳብ ዴቨሎፕ አድርጎ እንደሆነ በሁለተኛነት እንግዲህ ታሪክ ይናገራል። ዴቨሎፕ አድርጎ አምጥቶ እንደነበር ታሪክ የድሮ የተከሰቱ ክስተቶች መታሰብ አለበት፣ ተጽፎ መቀመጥ አለበት የሚለውን ሐሳብ ማለት ነው። So, history emerged as an academic discipline in the second half of 19th century, first in Europe and subsequently in the other part of the world, include USA. ስለዚህ ሂስትሪ ኢን አካዳሚክ ዲሲፕሊን ነው። ያ ማለት ሂስትሪ የሚባለው ታሪክ በየት አካዳሚክ ዲሲፕሊን ማለት በየትምህርት ቤቱ እንደ ሳብጀክት ሆኖ መጥቶ መሰጠት የተጀመረው በ19ኛው ክፍለ ዘመን ሁለተኛው አጋማሽ ላይ ነው ይላል። እንግዲህ እንደ ሳብጀክት ሆኖ እንደ አካዳሚክ ዲሲፕሊን ሆኖ እንግዲህ በ19ኛው ክፍለ ዘመን በሁለተኛው አጋማሽ ላይ በአውሮፓ ላይ ለመጀመሪያ ጊዜ እንደተሰጠ ታሪክ ይናገራል። ከዛ በሳብሲኩዌንትሊ ማለት ከዛ ቀጥሎ በሌሎች የዓለም ክፍላት አሜሪካንም ጨምሮ እንግዲህ እንደ ተስፋፋ ታሪክ ይናገራል። ሂስትሪ በየትምህርት ቤቱ መሰጠት የጀመረው ለመጀመሪያ ጊዜ የት ነው ማለት ነው? በአውሮፓ እንደሆነ ማወቅ አለባቸው። መቼ ከተባለ እንደ ሴኮንድ ሃፍ ኦፍ 19 ሴንቸሪ። ሴኮንድ ሃፍ ኦፍ 19 ሴንቸሪ ማለት ምንድን ነው? ፈረስት ሃፍ ኦፍ 19 ሴንቸሪ አለ፣ ሰከንድ ሃፍ። ፈረስት ሃፍ ማለት ከ1900 እስከ 1949 ያለው ማለት 150 ማለት። ስለዚህ ሰከንድ ሃፍ ኦፍ 19 ሴንቸሪ ማለት ከ1850ዎቹ ከ1850 እስከ 1899 ያለው ሰከንድ ሃፍ ኦፍ 19 ሴንቸሪ። በዛ ውስጥ እንግዲህ ለመጀመሪያ ጊዜ በአውሮፓ ውስጥ በትምህርት ቤት ሂስትሪ የሚባለው ሳብጀክት ሆኖ መሰጠት እንደተጀመረ ታሪክ ይናገራል። ከዛ በኋላ እንግዲህ በሌሎች የዓለም ክፍላት ተስፋፍቷል፣ አሜሪካንም ጨምሮ ይላል። ዘ ጀርመን ሂስቶሪሽያን ሊዮፖልድ ፎን ራንኬ እንግዲህ 1795 ተወልዶ 1795 እስከ 1886 የነበረ ኤንድ ሂስ ኮሊግስ የሱ የሥራ ባልደረቦቹ ኢስታብሊሽድ ያደረጉት ምንድን ነው ኢስታብሊሽ ያደረጉት? በደንብ ተከታተሉ። እዚህ ጋር መጀመሪያ ሂስትሪ አስ አን ኢንዲፔንደንት ዲሲፕሊን ኢን በርሊን። እንግዲህ በርሊን ማለት የጀርመን ዋና ሊዮፖልድ ፎን ራንኬ የሚኖርበት የጀርመን ዋና ከተማ ነች በርሊን። እንግዲህ በርሊን ላይ ምን አደረገ? ሂስትሪን የመጀመሪያ ስራቸውን ነው ኢንዲፔንደንት ዲሲፕሊን። ያ ማለት ብቻዋን የቆመች በሌሎች ሳብጀክቶች ውስጥ ሆና የምትሰጥ ሳትሆን ብቻዋን የምትሰጥ የትምህርት ዘርፍ አድርገዋል። ስለዚህ በአሁን ላይ ዩኒቨርሲቲዎች በየትምህርት ቤቶች እንዲሰጥ ያደረገው እንግዲህ ቴንክስ ፎር ሊዮፖልድ ፎን ራንኬ ለሊዮፖልድ ፎን ራንኬ ምስጋና ይገባዋል። አሁን ላይ ያው ሂስትሪን አንብባችሁ ለፈተና እንድትዘጋጁ ያደረገ ያለው ሊዮፖልድ ፎን ራንኬ ነው ማለት ነው። ሰው አንደኛ የሰራው ኢንዲፔንደንት ዲሲፕሊን አድርገዋል ሂስትሪን። ከዛ በኋላ with its own set of methods and concepts by which historians collect evidence። ሌላው ሜቶዶችና ጽንሰ ሐሳቦችን ምን አድርጓል? ሴት አድርጓል። ምን የሚያደርግበት የታሪክ ምሁራኖች ሂስቶሪሻኖች ምን የሚያደርጉበት ኮሌክት ኤቪደንስ ኦፍ ፓስት ኢቨንት ድሮ ላይ የተከሰቱ ክስተቶች ለዛ ማስረጃ የሚሰበሰቡበት ሜቶድ ኮንሰፕት ሴት አድርገዋሉ፣ አዘጋጅተዋሉ። ሌላው ኢቫሉዌት ዳት ኤቪደንስ ይሄ የተገኘውን ማስረጃ እንዴት ኢቫሉዌት መገምገም እንዳለባቸው ሜቶዶችና ኮንሰፕቶችን ሴት አድርገዋሉ፣ ዴቨሎፕ አድርገዋሉ። ኢቫሉዌት ማለት
ኢዝ ኢት ትሩ ኦር ፎልስ የተገኘው ማስረጃ እውነት ነው አይደለም የሚለው ኤንድ ፕሬዘንቴሽን ደ ሚኒንግፉል ዲስከሽን ኦፍ ዘ ሳብጀክት ያ ትምህርቱ መጨረሻ ላይ እንዴት ፕሬዘንት ማድረግ እንዳለባቸው ሜቶዶችና ኮንሰፕቶችን ሴት አድርገዋል ማለት ነው። እነዚህ ማነማን የጀርመን የታሪክ ምሁራን ሊዮፖልድ ቮን ራንከና የሱ ኮሌግስ ማለት የስራ ባልደረቦቹ ማለት አብረው ማለት። ስለዚህ መጨረሻ ላይ the Ranke's greatest contribution to the scientific study of the past is such that he is considered as the father of modern historiography እንግዲህ የዘመናዊው የታሪክ አጻጻፍ ዋና አባት ተብሎ እንዲጠራ ያደረገው ምንድነው? እሱ ያደረገው ግሬት ኮንትሪቢዩሽን ነው። እንግዲህ ግሬት ኮንትሪቢዩሽን ያደረገው ግሬት ኮንትሪቢዩሽኑ ምንድነው? ሂስ ፓስት የድሮ ክስተቶች ፓስት ላይ የተከሰቱ ክስተቶች በሳይንቲፊክ ሜቶድ ስቴዲ እንዲደረግ አድርጓል። እንግዲህ ሳይንሳዊ በሆነ መንገድ እንዲጠኑ ትልቁን አስተዋጽኦ ያደረገ ስለሆነ የዘመናዊው የሂስትሪ ታሪክ አጻጻፍ ዋና አባት ተብሎ ተቀምጧል። ማን? የጀርመኑ የታሪክ ምሁር የሆነው ሊዮፖልድ ቮን ራንኬ ተብሎ የሚጠራው ግለሰብ ማለት ነው። So the earliest known reference that we have on history of Ethiopia and the Horn is the Periphetes of Eritrean Sea, written in the 1st century AD by an anonymous author. በደንብ ዩ the earliest known reference earliest ጥንታዊው reference ማለት ዶክመንት ማለት ማጠቀሻ ዶክመንት ምን የሚያደርገው ስለ ኢትዮጵያና ስለ ቀንዱ አፍሪካ የሚያወራ የድሮ ሂስትሪውን ታሪኩን የሚያወራ ድሮ ላይ ምን እንደነበረች ምን እንዳለ የሚያወራ እንግዲህ ዶክመንት እንግዲህ ተገኝቶ እንደነበር እንግዲህ ተጽፎ የተገኘ ዶክመንት ተገኝቶ እንደነበር ታሪክ ይናገራል። ይህ ዶክመንት ምን ተብሎ ይጠራል? the Periphetes of Eritrean Sea ተብሎ የሚጠራ ዶክመንት ነው። ስለ ኢትዮጵያና ስለ ቀንድ አፍሪካ የድሮ የተከሰቱ ክስተቶችን ማህበራዊ ኢኮኖሚ ጉዳዮችን የሚያወራ መቼ ተጻፈ? when it written ከተባለ it written in the 1st century ያ ማለት ፈርስት ሴንቸሪ ማለት በመጀመሪያው ክፍለ ዘመን ያ ማለት ምንድነው? ፈርስት ሴንቸሪ ከየት እስከ ስንት ነው? በ50ዎች አካባቢ ይህ ሙሉ በሙሉ ተጽፎ እንደነበር ታሪክ ይናገራል። እንግዲህ who is the writer of this document ይህ ዶክመንት ሪፈረንስ ዶክመንት ሰነድ በማን ነው የተጻፈው ካላችሁኝ አናኖመስ አውቶር ማለት የጻፈው ጻፊው አይታወቅም። ይህንን አውቶሩ ወይም ጻፊው አይታወቅም። አናኖመስ ይላል አይታወቅም። Another document describing the Aksumite trade and then Aksumite king campaign on both sides of the Red Sea is the Christian topography. እንግዲህ ሌላኛው ስለ አክሱማይት ንጉሶች ስለ አክሱም የንግድ ሁኔታ የሚናገር የሚያወራ ዶክመንት ነበር ይላል። ይህ ዶክመንት እንግዲህ ስለምን ያወራል ካላችሁ መጀመሪያ የዶክመንቱ ስም ምን ይባላል? ክርስቲያን ቶፖግራፊ የሚባል ዶክመንት ነው። እንግዲህ ይህ ዶክመንት የተጻፈው ኮምፖዝ ማለት ኢዝ ሪተን ማለት ስለዚህ በማን ተጻፈ ካላችሁኝ ባይ ኮስማስ ኢንዶኮፕለትስ ተብሎ በሚጠራው በግሪክ ሴለር ወይም በግሪክ ትራቨለሩ ይሄ ሙሉ በሙሉ ተጽፎ እንደነበር ታሪክ ይናገራል በ6ኛው ክፍለ ዘመን። ስለዚህ ይህ ዶክመንት በውስጡ ምንን ያዘ ካላችሁኝ ይህ ዶክመንት ስለምን ዲስክራይብ ያደርጋል ይገልጻል ካላችሁኝ እንግዲህ ስለ አክሱማይት ትሬድ የአክሱማይት ንግድ እንዴት እንደነበረች እንግዲህ as we know before አክሱም ኪንግደም came into trade እንግዲህ አክሱም ወደ ንግድ ከመምጣቷ በፊት the Aksumite economy was highly based on agriculture እንግዲህ በግብርናው ላይ ተሰማርተው ኢኮኖሚያቸውን ሲያራመዱ እንደነበር እናውቃለን። after the occupation of Daylak and Adols እንግዲህ ወደቦችን ዳይላክ ወደብና አዶለስ የሚባሉ ወደብ ከተቆጣጠሩ በኋላ they become influential and they officially started what trade activity የንግድ ተግባር ላይ ገብቶ እንደነበር ይህ ክርስቲያን ቶፖግራፊ የሚባለው ዶክመንት ይናገራል። ስለዚህ ኢኮኖሚ አክቲቪቲያቸው የአክሱም መጀመሪያ ንግድ ነበር፣ ግብርና እርሻ ስራ ነበር። ከኋላ ወደ ንግድ ገብተዋል ማለት ነው። እና የአክሱማይት ንጉሶች እነማን እንደነበሩ እንደ ኪንግ ኢዛናን ይገልጻል። ያ ዶክመንት ውስጥ አለ። እነዚህ ስካልስ በዛ ዶክመንት ውስጥ ነበር እና
ደግሞ አክሱማይዝ ካምፔን ያደረጉት ዘመቻ ለምን ኢን ኦርደር ቱ ኮንትሮል ቦት ሳይድስ ኦፍ ሬድ ሲ። እንግዲህ ሬድ ሲ ቀይ ባህርን በሁለቱም ቦታ በኩል ለመቆጣጠር ያደረጉትን ጥረት ሙሉ በሙሉ የሚያሳይ ዶክመንት ነው ይህ ክርስቲያን ቶፖግራፊ የሚባለው ዶክመንት። ስለዚህ እንግዲህ ተማሪዎች ከልብ አመሰግናችኋለሁ። እንግዲህ እንደወደዳችሁን ተስፋ አደርጋለሁ። በቀጣይ ቪዲዮ እስከመማጣ ድረስ ቸር ያገናኘን። ግን ሳብስክራይብ ማድረጋችሁ እንዳይረሳ። እናንተ እንደምትጠቀሙ እኔም መጠቀም ስላለብን። እሺ፣ ወዳችኋለሁ።